ከ3 እስከ 5 የሚሆኑ ጥያቄዎች በዚህ ቻፕተር በየአመቱ ይወጣሉ እና እነዚህን ጥያቄዎች እንዴት በቀላሉ እንደምንሰራቸው ዛሬ እናያለን። ቀጥታ ወደ ቪዲዮ እንሂድ። እሺ የመጀመሪያ ጥያቄ የተጠየቅነው ኤፍ ዴሪቬቲቭ አት ዋን ነው። እንደዚህ አይነት ጥያቄ ዴሪቬቲቭ ስናደርግ የላይኛው ዴሪቬቲቭ ሲባዛ የታችኛው ሲቀነስ የታችኛው ዴሪቬቲቭ ሲባዛ የላይኛው ኦቨር የታችኛው ስኩዌር ማለት ነው። ስለዚህ እዚህ ጋር የላይኛው ዩ ብለን እንውሰድ፣ የታችኛው ደግሞ ቪ ብለን እንውሰድ። ኤፍ ኦፍ ኤክስ ኢኳል ቱ 2x ፕላስ 1 ኦቨር ኤክስ ስኩዌር ፕላስ 3 ኢዝ ኢኳል ቱ ዩ ኦቨር ቪ ማለት ነው። ምክንያቱም የላይኛው 2x ፕላስ 1 ዩ ብለን ወሰድን፣ ኤክስ ስኩዌር ፕላስ 3 ደግሞ ቪ ብለን ወሰድን። እነዚህ አይነት ጥያቄ ዴሪቬቲቭ ስናደርግ ደግሞ ኤፍ ዴሪቬቲቭ አት ኤክስ የላይኛው ዴሪቬቲቭ ዩ ዴሪቬቲቭ ሲባዛ የታችኛው ሲቀነስ የታችኛው ዴሪቬቲቭ ሲባዛ የላይኛው ኦቨር የታችኛው ስኩዌር ማለት ነው ቪ ስኩዌር። ስለዚህ እዚህ ጋር ዩ ኢኳል ቱ ምን ብለን ወሰድን 2x ፕላስ 1 የታችኛው ደግሞ ቪ ኢኳል ቱ ኤክስ ስኩዌር ፕላስ 3 ማለት ነው። ዩ ዴሪቬቲቭ 2x ፕላስ 1 ዴሪቬቲቭ ስናደርገው ኢኳል ቱ 2 ቪ ዴሪቬቲቭ ስናደርገው ደግሞ ኤክስ ስኩዌር ፕላስ 3 ኢዝ ኢኳል ቱ 2x ማለት ነው። ስለዚህ ጨርሰናል። ቀጥታ መተካት ነው። ዩ ዴሪቬቲቭ እናገኘን ቪ ደግሞ ምንድነው ኤክስ ስኩዌር ፕላስ 3 ታይምስ ኤክስ ስኩዌር ፕላስ 3 ማይነስ ዩ ዴሪቬቲቭ እናገኘን 2x ሲባዛ 2x ፕላስ 1 ማለት ነው 2x ፕላስ 1 ኦቨር ቪ ስኩዌር ኤክስ ስኩዌር ፕላስ 3 ዘ ሆል ስኩዌር። ስለዚህ እኛ የተጠየቅነው ኤፍ ዴሪቬቲቭ አት ዋን ነው። ከዚህ በላይ ሲምፕሊፋይ ብናደርገውም ባናደርገው ያው ነው። ምክንያቱም ኤፍ ዴሪቬቲቭ አት ዋን ዋን እዚህ ጋር ስንተካ 2 ታይምስ 1 ስኩዌር 1 ፕላስ 3 ማይነስ 2 ታይምስ እዚህ ጋር 1 2 ነው 2 ታይምስ 1 2 2 ታይምስ 2 ፕላስ 1 ኦቨር 1 ስንተካት 1 ስኩዌር 1 ነው 1 ፕላስ 3 ዘ ሆል ስኩዌር ኢዝ ኢኳል ቱ 1 ፕላስ 3 4 4 ታይምስ 2 8 2 ፕላስ 1 3 3 ታይምስ 2 ማይነስ 6 ኦቨር 1 ፕላስ 3 4 ፎር ዘ ፓወር ኦፍ 2 16 ኢዝ ኢኳል ቱ 2 ኦቨር 16 ማለት ነው። እሺ በሁለት 1 በሁለት 8 ስለዚህ መልሳችን 1 ኦቨር 8 ነው ማለት ነው። መልሳችን የሚሆነው ሲ ነው ማለት ነው። እና ሁለተኛ ጥያቄ የተጠየቅነው ደግሞ ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ነው። ስለዚህ እንደዚህ አይነት ጥያቄ ሲያጋጥመን ፕሮዳክት ሩል ነው የምንጠቀመው። ማለትም የመጀመሪያው ዴሪቬቲቭ ሲባዛ የሁለተኛው ሲደመር የሁለተኛው ዴሪቬቲቭ ሲባዛ የመጀመሪያው ማለት ነው። ማለትም ኤፍ ዴሪቬቲቭ አት ኤክስ ማለት እኩል ነው ኤክስ ስኩዌር ዴሪቬቲቭ ስናደርገው ሲባዛ ኢ ዘ ፓወር ኦፍ 3x ሲደመር ኢ ዘ ፓወር ኦፍ 3x ዴሪቬቲቭ ስናደርግ ኤክስ ስኩዌር ማለት ነው። ስለዚህ ኤክስ ስኩዌር ዴሪቬቲቭ ስናደርገው ምን ይሆናል? 2x ኢ ዘ ፓወር ኦፍ 3x ዴሪቬቲቭ ስናደርገው ደግሞ 3 ኢ ዘ ፓወር ኦፍ 3x ምክንያቱም ኢ ዘ ፓወር ኦፍ ኤን ኤክስ ቢሆን ኤን ምንም አይነት ቁጥር ቢሆን ዴሪቬቲቭ ስናደርገው ምን ይሆናል? ኤን ታይምስ ኢ ዘ ፓወር ኦፍ ኤን ኤክስ ይሆናል ማለት ነው። ስለዚህ በዚህ መሰረት ኤክስ ስኩዌር ዴሪቬቲቭ ስናደርገው ምን አገኘን? 2x ታይምስ ኢ ዘ ፓወር ኦፍ 3x ኢ ዘ ፓወር ኦፍ 3x ኢ ዘ ፓወር ኦፍ 3x ዴሪቬቲቭ ስናደርገው ምን አገኘን? 3 ኢ ዘ ፓወር ኦፍ 3x ፕላስ 3 ኢ ዘ ፓወር ኦፍ 3x ታይምስ ኤክስ ስኩዌር
እሺ ሲምፕሊፋይ ስናደርገው የጋራ እዚህ ጋር እናውጣ። ኢዘ ፓወር ኦፍ 3x የጋራ አለ። ኢዘ ፓወር ኦፍ 3x የጋራ አለ እና ሌላ የጋራ የለም። ኤክስ ስኩዌር ኤክስ ምን የጋራ አለ ኤክስ። ስለዚህ ታች ውስጥ የሚቀረው ምንድን ነው? 2 ፕላስ 3x ማለት ነው ኢዝ ኢኳል ቱ ኤክስ ኢዘ ፓወር ኦፍ 3x ታይምስ 2 ፕላስ 3x ማለት ነው የመጨረሻ መልሳችን። ሶስተኛ የተጠየቅነው ኢኩዌሽን ኦፍ ታንጀንት ላይን ነው። ኢኩዌሽን ኦፍ ታንጀንት ላይን ስንፈልግ መጀመሪያ የምንፈልገው ስሎፕ ነው። ማለትም ኤም ኤፍ ዴሪቬቲቭ አት ቱ እንፈልጋለን ማለት ነው። ኤፍ ኦፍ ኤክስ ምንድን ነው? ኤክስ ስኩዌር ማይነስ 3x ፕላስ 4። ኤፍ ዴሪቬቲቭ አት ኤክስ ማለት ኤክስ ስኩዌር ዴሪቬቲቭ ስናደርገው 2x ማይነስ 3x ዴሪቬቲቭ ስናደርግ ማይነስ 3 4 ዴሪቬቲቭ ስናደርገው ደግሞ 0 ነው። ስለዚህ ኤፍ ዴሪቬቲቭ አቱ ማለት በኤክስ መጣ 2 መተካት ማለት ነው። 2 ታይምስ 2 ማይነስ 3 ኢዝ ኢኳል ቱ ምንድን ነው? 1 ኤም ምን አገኘን? 1 ማለት ነው። ስለዚህ ኢኩዌሽን ኦፍ ታንጀንት ላይን ፎርሙላ ደግሞ እንደምናውቀው y ማይነስ y1 ኢኳል ቱ ኤም ታይምስ ኤክስ ማይነስ ኤክስ1። እሺ ኤክስ1 y1 ደግሞ ምን ተሰጠን? 2 ኮማ 2 ማለት ነው። አይ ላይኛው ፖይንቱ። ስለዚህ y ማይነስ y ማለት 2 ነው። 2 ኢኳል ቱ ስሎፕ ደግሞ አንድ አገኘን 1 ታይምስ ኤክስ ማይነስ 2 ማለት ነው። ስለዚህ y ማይነስ 2 ኢኳል ቱ 1 ታይምስ ኤክስ ማይነስ 2 ኤክስ ማይነስ 2 እኩል ይሆናል y ኢኳል ቱ ኤክስ ማይነስ 2 ማይነስ 2 ወደ ስንወስደው ፕላስ ይሆናል። ማይነስ 2 ፕላስ 2 0። ስለዚህ y ኢኳል ቱ ኤክስ።